እሱ ፈጽሞ አይመከርም። እናንተም ባታደርጉት እላለሁ በዚህ አጋጣሚ። ምክንያቱም በብዙ ጊዜ ሞዲፋይ ተደርገው ነው እዛ ጋር የሚቀመጡት። እዛ ጋር ካለው የሴኪሪቲ ስታንዳርድ በታች ናቸው ማለት ነው። እዛ ጋር ስናስቀምጣቸው ስልካችን ላይ ያለውን ፎቶግራፍ በሙሉ አፕሎድ አድርገው ሊወስዱ ይችላሉ። ስልካችን ላይ ያለውን ኮንታክት በሙሉ አፕሎድ አድርገው ሊወስዱ ይችላሉ። ከአፕ ስቶር እና ከጉግል ፕሌይ ውጭ አለመጠቀም የተሻለ ነው ብዬ አስባለሁ። አመሰግናለሁ። አዲስ ሚኪን በጣም የገደብን ያው ሰዓት ስለምለው ነው በጣም የሚሳቀቀው። የምትፈልጉ ከሆነ ፓፖ ላይቭ ላይም ስለምታገኙት ኤኒታይም ያስተምራችኋል ስለ ቴክኖሎጂ በጣም ብዙ ነገር ስላለው ማለት ነው። ደሳለኝ ባጭሩ መስተጋብር ላይ ይሄ ማህበራዊ መስተጋብሩን በማጠናከር ረገድ የሰራችሁበት ስራም ስላለ አጠር አድርገህ እሷን ደሳለኝ ላንተ ልስጥና ሙሄ ጥያቄ አለ መሰለኝ ይመጣል። እሺ አመሰግናለሁ። 5 ደቂቃ ከተሰጠኝ ይበቃኛል። በዚህ አጋጣሚ እናንተን የመሰሉ ልጆች ጋር በመገኘት ከልብ ኩራት ይሰማኛል። እኔም እንግዲህ ፖፖን ከተቀላቀልኩኝ ዲሰምበር አጋማሽ ላይ ነው። የግል ስራ ነው የምሰራው፣ አሁን ላይ እንሰራለን። ዲሰምበር አጋማሽ ላይ ተቀላቅዬ በ10 ቀናቶች ውስጥ ብቻ ከአፍሪካ ስታር ኢንቫይተር አድርገውኛል። በወር ከ10 ቀን ውስጥም ሱፐር በመግባት እንደ ኢትዮጵያ የመጀመሪያውን ደግሞ ቀዳም ሰው ለመሆን ችያለሁ። እውነቱን ስነግራችሁ እኔ ለምን ዋሻችኋለሁ? በዚህ ሰዓት ላይ እርግጠኛ ሆኜ ደረት መፍቼ የምነግራችሁ ነገር ከየትኛው ፕላትፎርም የተሻለ በጣም ጨዋ ማህበረሰብ ያለው ፖፖ ላይ ነው። ምንም አይነት ሰው ሊሆን ይችላል። ልክ ፖፖ ሲገባ ያ ሰው እውነቴን ነው የምነግራችሁ ጨዋ ይሆናል። ከየትም መጡ አይደለም። ፕላትፎርሙ እድሜ ለነሙሄ ይስጣቸው። እውነቴን ነው የምላችሁ በምን መልኩ እንደተቀረጸ አላውቅም። ኢቨን ኢንቦክስ ላይ የማይሆን ኔጌቲቭ ነገር ለመጻፍ ከሞከራችሁ ፕሊዝ ስፒክ ፖላይትሊ የሚላችሁ ፕላትፎርም ነው። ብታምኑ ባታምኑ የትኛው ፕላትፎርም ነው የሚፈቅድላችሁ? የትኛው ፕላትፎርም ነው እናንተ አይደለም ቴክስት ይቅርና የፈለጋችሁትን ኢሜጅ ብትልኩ ቪዲዮ ብትልኩ የትኛው ፕላትፎርም ነው የማይቀበላችሁ? እስኪ የማይቀበል ፕላትፎርም ካለ እዚህ እኔ ቀጣለ የፈለጋችሁት እውነት የለም። የሚገርማችሁ ፖፖ ላይ አይደለም እንደዚህ አይነት ፒክቸሮች እና ቪዲዮዎች ይቅሩና አንድ የማይሆን ቴክስት ካለ ፕሊዝ ስፒክ ፖላይትሊ ፕላትፎርም ነው አክቹሊ። ስለዚህ ያው ብዙም ታይትል አይደለም እንዴት አሁን ፖፖ ሰጠኝ ገንዘብ ሰጥቶኛል፣ አልዋሻችሁም። 3 ወር እየሞላኝ ነው። በቃ ኦልሞስት 3 ወር ሞልቶኛል። የሚገርም ገንዘብ ሰጥቶኛል። ከዛ ውጭ ግን የሰጠኝ ሰው አለ። እውነቴን ነው የምላቸው ደሱ ፋሚሊ አሁን እኔ ልክ አንድ ቪዲዮን ፖስት ባደረኩበት ሰዓት ላይ ጀምሮ ወደ 10 ምናምን ሺህ ህዝብ ነው በእኔና በልጆቼ ሊንክ እንዲገባ ያደረኩት። 10 ምናምን ሺህ ህዝብ ገብቷል። ወደ 12-13 ሺህ ህዝብ ማለት ነው። በእኔ ብቻ 10 ሺህ ህዝብ ማለት ነው። እና ጥር 16 ላይ በአካል ተገናኝተን ነበረ። ጥር 16 ደሱ ፋሚሊ በአካል ተገናኝቶ ነበር። የሚገርም ጊዜ ያሳልፈናል። እኔ የሚደርሱኝን ኢንቦክሶች በግልጽ አውራችሁ የሚደርሰኝ መልእክት እኔ ነኝ የማውቀው። ምን ይላሉ መሰላችሁ? የኔ ፋሚሊ ማለት ነው እግዚአብሔር በጣም በዲፕሬሽን ብዙ ሰዎች በዲፕሬሽን የተጠቁ በዚህ ፕላትፎርም አማካኝነት ብዙ ሰዎች በጣም ብዙ ናቸው። ውጭ ሀገር ላይ የሚኖሩ አብዛኞቹ በብቸኝነት መንፈስ የተጠቁ በዚህ ፕላትፎርም አማካኝነት በጣም ብዙ ህዝብ አግኝተዋል። ለምን ዋሻቸው? እርግጠኛ ነኝ ከአንድም 3-4 ልጆች ደግሞ ማለት ነው ምን ይሉኛል፣ ምን ተፈጥሮ ነው ቤትሽ ዛሬ ምናምን ነገር ጸጥ ያለ ቤት ማውራት የተጀመረባቸው ቤቶች አሉ። ይህን የሰጠው የት ነው? ፖፖ ነው የሰጠው። የትኛውን ፕላትፎርም እውነቱን ስነግራችሁ ከፖፖ የተሻለ ሰው የሚሰጥ ፕላትፎርም የለም። እኔ ከልጆቼ ከመጀመሪያው ቀን ጀምሬ ፖፖ መጀመሪያ የሚሰጣችሁ ሰው ነው፣ ከሰው በመቀጠል ነው ገንዘብ የሚሰጣችሁ እላችኋለሁ። ያም ይመስለኛል ካልተሳሳትኩኝ እንደ ኢትዮጵያ መጀመሪያው ሱፐር እውነቴን ነው የምልህ ደሱ ፋሚሊ ይሁን ሌሎቹ ጋር በቃ እኔ የማየው የሰው ፍቅር በጣም የተለየ ነው። ፖፖ ሰው ይሰጣችኋል፣ ከሰው በመቀጠል ነው ገንዘብ የሚያሰጣችሁ። በብቸኝነት የተጠቁ በዲፕሬሽን የተጠቁ ሰዎች በሙሉ አሁን ላይ ብቻቸውን አይደሉም። ፖፖ ላይ የመጡ ልጆች ማለት ነው ብቻቸውን አይደሉም። እና ጥር 16 ተገናኝተን ያሳለፍነውን ጊዜ ታስታውሳላችሁ? የሚገርም ጊዜ ነበር ያሳለፍነው። አዲስዬ እዚህ ጋር ያላችሁ በሙሉ አሁን ላይ ፖፖ ብቻህን እንድትሰራ አያስገድድም፣ ጓደኛ እንድትይዝ ያስገድድሃል። ያ ጓደኛ ደግሞ በምን መልኩ ነው የተቀረጸው? እድሜ ልናሙሄ በዛ መልኩ በመጣው መስመር አማካኝነት በጣም ፖላይት የሆነ ማህበረሰብ ነው ያለው። በጣም ፖዚቲቭ ማይንድ ያለው ማህበረሰብ ነው ያለው። እውነቴን ነው የምነግራችሁ የፖፖ ማህበረሰብ በዚህ ነው የሚለየው። እና አሁንም ደግሜ ደጋግሜ የምነግራችሁ ነገር
ፖፖ ፋሚሊ ሰው ይሰጣቸዋል፣ ከሰው በመቀጠል ገንዘብ ይሰጣቸዋል። እንደ ፖፖ በዚህ ሰዓት ላይ ጨዋ ፕላትፎርም የለም። እኔ ታይትሊ አይደለም ከታይትሊ ውጭ ነው። እነ ዶክተር በደንብ ቅድም ዶክተር ታደሰ ነግሯቸዋል አይደለ? ያስታውቃል፣ በቃ ያስታውቃል። ይሄ ውሃ የማያነሳ ነገር መሆኑ ያስታውቃል። ፖፖ እንደዚህ ነው ለሚባለው ነገር ውሃ የሚያነሳ ነገር የለም። እሺ በቃ ያስታውቃል። ሰው ለሰጣችሁን ጊዜ አመሰግናለሁ። አዲስዬ አጠር ለማድረግ ሞክሬያለሁ። ስለ ፖፖም ባወራ አይጠገብም። አመሰግናለሁ። አዲስዬ ሙሄ እሺ ሙሄ ጥያቄ አለ ወይስ የምትጨምረው ነገር አለ? እጅን ያወጣ ነበር። አዎ ሙሄ ኮሜንት ላይ በሙሉ አይሰማም እያሉ ነው። ለምንድን ነው አይሰማም እያሉ ነው? ሙሄ ለእኛ ይሰማናል፣ አይሰማም እያሉ ነው። እስኪ ሚታየውና መልሳ አብረውስ ሰማም ይሰማል። እኔ ኦፊሻል የሆኑ ሰዎችን ማብቃት አለብኝ ብዬ አሰብኩና መጀመሪያ ከኔ ቀጥላ ናፍሬት ነበር የሆነችው። ከናፍሬት በኋላ ሸረፍ ሆነ ማለት ነውና እየበዛን ስንመጣ ኢትዮጵያኖች ፕላትፎርሙ ጉልበት ይኖረናል፣ ኢትዮጵያዊ ለማድረግ ፕላትፎርሙ ኢትዮጵያዊ ለማድረግ ጉልበት ይኖረናል በማለት ኦፊሻል እንዲወጣ አድርጋለሁ ማለት ነው። ሁለተኛ የኢትዮጵያ አብዛኛው እንደምታውቁት ይሄ ባይናንስ፣ ዩኤስዲቲ እነዚህ ዓለም አቀፍ የሆኑ ዋሌት የሉን ከዲጂታል መታወቂያና ፓስፖርት አንጻር ኢትዮጵያኖች ብዙ ስለሌለን ይሄ ነገር ወደ ኢትዮጵያ የፋይናንስ ተቋም እንዲመጣልን ጠይቀን ነበረ ከአንድ ዓመት ከ6 ወር በፊት ማለት ነው። እና ያንን ለምንድን ነው ያደረግነው? ኢትዮጵያኖችን ወደዚህ ስራ መጥተው እንዲሰሩ የምናሳምንበት መንገድ መኖር አለበት። ቢያንስ ብር ስለሚሰራበት ብለን ሰዎችን እንደምንፈልገው አይመጡም። ግን የኢትዮጵያ የፋይናንስ ተቋም እዚህ ፕላትፎርም ላይ ካለ ግን ለማሳመን ይቀለናል ብለን አስበን ያንን ጠይቀን ነበረ። በተጨማሪ ኢትዮጵያን የሚወክል ጊፍት መደረግ አለበት ብለን አስበን ነበር። ያንንም ተሳክቶልናል ማለት ነው። ቀደም ሄራስ እንደተናገረችው የአፄ ምኒልክ እና የቴዲ አፍሮ ሙዚቃ ያለበት ጊፍት ነበር። አንድ እህታችን ወደ ከ70 ሺህ ብር በላይ ከፍላ ነው የኢትዮጵያን ምልክት ያለው ጊፍት ያደረገችው። ከ70 ሺህ ብር በላይ ነው የከፈለችው። ለ3 ወር ነው የሚቆየው። ለ3 ወር ከቆየ በኋላ ያ ጊፍት ወጣ ማለት ነው። በከስተማይዝ ጊፍት ነው የሚቀመጠው። ስለዚህ በዚህ አጋጣሚ ለመናገር ፈልገው አሁንም ጭምር ኢትዮጵያን መልክ አልያዝም ብለን ካሰብን ኢትዮጵያ መልክ እንዲይዝ ማድረግ እንችላለን። ከኢትዮጵያ ባህል ያፈነገጠ አካሄድ ካለ እዚህ ፕላትፎርም ላይ ማንም ሰው መጠቆም ይችላል፣ ይናገራል። ከኢትዮጵያ ባህል ያፈነገጠ አካሄድ ካለ ማስተካከል ይቻላል። ስለዚህ 66 ነው 46 ነው ብለን የምንናገር ሰዎች ትክክል አይደለም። 46 አይደለም 66 አይደለም። ኢትዮጵያዊ መልክ ያለው አፕሊኬሽን ነው። ወደ ሌላ ዓለም ስትሄድ ደግሞ ለዛ ሀገር የሚመስል አፕሊኬሽን ነው። ስለዚህ እኛ የፈለግነው ብቻ ነው ማስተናገድ የሚቻለው እዚህ ፕላትፎርም ላይ። የማንፈልገው ጊፍት ካለ እዚህ ጋር በጋራ በመሆን ማንሳት እንችላለን። ስለዚህ ይሄ ለማለት ፈልጋለሁ። አመሰግናለሁ።
ሁላችሁንም ከልብ ነው የምናመሰግነው። በተለይ ሚኪያስንና ዶክተር ታደሰን በጣም አጣበን ያመጣናቸው። ሚኪያስን እንዲሁም እንደዚህ ፕሮግራም ስንል ነው አፕሊኬሽኑን እንዲያየው አድርገን ያስገባ ነው። ስለዚህ አዲስም ነው። ቴክኖሎጂ የተመለከቱ ጉዳዮች ካሏችሁ እዚህም ልትከተሉ ትችላላችሁ፣ እዚያም አብራችሁ ልትሰሩ ትችላላችሁ። ዶክተር ታደሰም አሉ። ሁሉም እዚያም ስላለን መምጣት ትችላላችሁ እንደየፍላጎታችሁ። እጅግ በጣም እናመሰግናችኋለን። አዲስ ታይም ተሰጠኸኝ አለ። እሺ ደሱ ስለጋበዝኩላችሁም ሰላም ብያለሁ። ለማታውቁኝ ያው ቲክቶክ ላይ ኦልሞስት ካጠቃላይ ከ2.7 ሚሊዮን በላይ ተከታይ፣ ፌስቡክም ላይ እጅግ በጣም ብዙ ሺህ በመቶ ሺዎች፣ ኢንስታግራም ላይም ዩቲዩብ ላይም በሁሉም ሶሻል ሚዲያዎች ላይ ብዙ ተከታዮችን ማፍራት ችያለሁና ለሶሻል ሚዲያ አልጎሪዝም እቀርባለሁ ብዬ አስባለሁና ቲክቶክም የጀመረው በኮሮና ታይም ነበረ እና በዛ ጊዜም በምንጀምርበት ሰዓት ስለ ቲክቶክ የሚወሩ ነገሮች እጅግ በጣም ኔጌቲቭ ነበሩ። የስራ ፈት ነው ሲባል፣ የዱርዬ ነው ሲባል፣ 666 ነው ተብሎ ሰምተናል። በዛ ጊዜ ቲክቶክን ኔጌቲቭ ነገር ሰምቼ ቢሆን ኖሮ አሁን በቲክቶክ በጣም ህይወታቸውን ከቀየሩ ከሚባሉ ሰዎች መካከል አንዱ ነኝና ያን እዛ ደረጃ ላይ አሁን አልደርስም ነበር። ምክንያቱም ኔጌቲቭ ነገሮችን ሰምቼ ቢሆን ኖሮ ማለት ነው። ሶ አሁን ያየሁት ያለሁትን ፖፖ ላይ ተመሳሳይ አይነት ነገር ነው እና እነዚህ ኔጌቲቭ ነገሮችን ሳይ በምን አይነት መንገድ ነው የምረዳው? የአንድ ሰው ህይወቱን የመቀየሪያ መንገድ ኔጌቲቭ ስለወራን ብቻ እንዳይቀየር እያደረግን እንደሆነ አይነት ስሜት ነው እየተሰማኝ ያለውና ለዛም ነው የደሱን ሐሳብ ሲነግረኝ ሌሎቹንም እንትን ሲሉ ዊሊንግነስ ሆኜ የመጣሁት ማለት ነውና አንዳንዴ ከውጭ ሆናችሁ እንትን ከምትሉ ገብታችሁ አይታችሁት የማይሆን ከሆነ እኮ አይሆንም። በኋላ እኮ መወሰን ትችላላችሁ። በህይወታችሁ ባላሰባችሁት መንገድ የሚቀየርበት መንገድ ሊሆን ይችላል ይሄ ፕላትፎርም ማለት ነው እና ስለ ቲክቶክ መቼስ የምታውቁት ነገር ነው። የምንቀየረው ወይም ህይወታችን ብዙዎቹ የተጠቀሙት በጣም ጥቂት ሰዎች ናቸው። እሱም በማን እናንተ ደብል ታብ ሼር ኮፒ ሊንክ ቀን በቀን በምታረጉልን በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። እኛን አበለጸጋችሁን። እናንተስ ግን የእጃችሁ አሻራ ነው የጠፋው እንጂ ምንም ጠብ ያለ ነገር የለም። እዚህ ፕላትፎርም ላይ ግን ኑና እናንተም አብራችሁ ተለወጡ ነው። ኑና አብረን እንደግ ነው። ኦኬ። ስለዚህ ወደ ኋላ እንድትሉ አልፈልግም። የእውነቴን ነው የምላችሁ። መለወጥ የምትፈልጉ ከሆነ ቼክ አድርጋችሁ ነው። እኔ ቲክቶክን እስቲ እንደቀልድ ልጀምረው ብዬ ጀምሬው ነው አሁን የህይወቴ አንዱ አካል ይሆን። ኦኬ። የሰው ልጅ እኮ ነጋዴም መሆን ይችላል፣ ሌላ ታለንት ካለውም ሌላም የስራ ፊልድ እኮ መሆን ይችላል። የኢንተርኔት ዓለምም ግን አዲስ አዋጭ የሆነ የስራ ዘርፍ ነው። ኦኬ ቼክ አርጉት ነው። ሌላ ስራ እኮ መስራት ይችል ነበር። እንደቀልድ ግን ቲክቶክን ጀምሬ ላይፌ ሁላ ስራዬ ሶሻል ሚዲያ ሆነ። ሶ ተቀየርኩኝ ማለት ነው። እንደገና ደግሞ አንድ የታዘብኩት ነገር ምንድነው? ፖፖን ኔጌቲቭ ነገር የሚያስወሩት እነማን ናቸው ብዬ የሆነ ትንሽ እንትን ለማለት ሞከርኩኝ ማለት ነው። ሶስት ሰዎች ናቸው። አንደኛው ከፖፖ ውጪ ያሉ ፕላትፎርም የሚጠቀሙ ሰዎች ፖፖ በመምጣቱ ምክንያት ጥቅማቸው ሊነካ ስለሚችል ኔጌቲቭ ነገር ያዞሩ ሰዎች ናቸው። ሁለተኛው ደግሞ መናገር ስላለባቸው ብቻ አዳዲስ ሐሳብ በመጣ ቁጥር ቫይራል የሆነ ነገር በመጣ ቁጥር ሐሳብ መስጠት ስላለባቸው ብቻ የሚሰጡ ሰዎች ዕውቀት ሳይኖራቸው ምንም ነገር ሳያውቁ የሚያወሩት ነገር ነው። ሶስተኛው ደግሞ የተመለከትኩት ምንድነው? እዚሁ ፖፖን ጀምረው ተጠቅመው ባልሆነ መንገድ ሄደው ትክክለኛ ባልሆነ መንገድ ሄደው ቁማር ተበልተው በራሳቸው ጥፋት በተፈጠረ ነገር ያስወሩት ኔጌቲቭ ነገር ነው። ኦኬ። ስለዚህ እነዚህ ሶስት ሰዎች ደግሞ የማን ችግር ነው? የራሳቸው ችግር ነው። በእነዚህ ሰዎች ምክንያት ባለመሞከራችሁ ብዙ ነገራችሁን ነው የምታጡት። ስለዚህ እዚህ ጋር የተቀመጠው ሰው ሁላ ያለውን አሁን ኔጌቲቭ ያለውን ነገር ለማጥራት ነው። በየፊልዱ ሊነሱ ይችላሉ ተብሎ በታሰቡ ነገሮች በሴኩሪቲ ሲሆን እነ ሚኪያስ ኦኬ፣ በእስልምና በኩል በተነሱ ነገሮች እነ ሸሪፍ እነ ሙሄ ኦኬ፣ በክርስትና በኩል ዶክተርን ቀደምም እነ እህታችንን ሰምታችኋል። ለማጥራት ነው እዚህ የመጣ ነው ማለት ነው። እና ከዛ አንግል እዩት። ኦኬ፣ ቼክ ማድረግ ነው በቃ አልጎሪዝሙ እንዳልኳችሁ በፈለገው አይነት መንገድ መሄድ። ፕሮዳክት እኮ ነው ፖፖ ማለት እኮ አንድ ፕሮዳክት ነው። እኛ ባንኖር እኮ ፕሌይ ስቶር እና አፕ ስቶር ላይ የተቀመጠ
ፕሮዳክት ነው አለቀ። ምንድነው ይሄ ከ666 ጋር የሚያገናኝ? እሱ እኛን ይፈልገናል። ለምን ያመረተው ኮይን አለ፣ ኮይኑ እንዲሸጥለት። እኛ ደግሞ ላይቭ ስንገባ በነፃ አንገባም፣ የሆነ ጥቅም እንፈልጋለን። እብድ አይደለም መቼስ። እዚህ 24 ሰዓት ቲክቶክ ላይ ላይቭ የምገባው እኮ እኔ ገንዘብ እሰራለሁ ብዬ ነው፣ ሜክ አደርጋለሁ ብዬ ነው። ኦኬ። ስለዚህ እኔን ይፈልገኛል። እኔን እንዲፈልገኝ ደግሞ ጥቅም ይፈልጋል። እኔ ከሱ ጥቅም እፈልጋለሁ፣ ይሰጠኛል ጥቅሙን፣ በራሱ ደግሞ ራሱም ያተርፋል። ስለዚህ ጥቅም ያስተሳሰረን ማለት ነው። ምኑን ይሄ ኔጌቲቭ ነገር ከሌላ 666 ምናምን ጋር የሚያገናኝ አንድ የሚያገናዝብ ሰው ባይብሊካሊም ይሄ በቁርአን ምናምን ተውትና ሎጂካሊ ራሱ አያስኪድም። ምናልባት ፖፖን የመሰረተው ሰው ዳይሬክትሊ 666 ከሚባለው ነገር ጋር ግንኙነት አለው ከሆነ ያ ሌላ ነገር ነው። አፕሊኬሽኑ ግን እንደ አፕሊኬሽን ኢትስ ኤ ቢዝነስ ፕሮዳክት። ኦኬ። ኮይን ነው የሚያመርተው፣ ኮይኑን መሸጥ ይፈልጋል፣ ኮይኑ እንዲሸጥለት እኛን ይፈልገናል። አሁን ዩቲዩብን ተመልከቱት። ዩቲዩብ እኮ እኛን የሚፈልገን ለምንድን ነው? ቪዲዮ እንድንሰራ። እኛ ደግሞ ቪዲዮ የምንሰራው ጊዜያችንን መስዋዕት አድርገን፣ እውቀታችንን መስዋዕት አድርገን፣ ታይማችንን መስዋዕት አድርገን። ስለዚህ ምን እንፈልጋለን? ቪዲዮ ስንሰራ ከዩቲዩብ ጥቅም እንፈልጋለን። ኦኬ። ስለዚህ መሀል ላይ ደላላ ነው። ኤቭሪ ሶሻል ሚዲያ ፕላትፎርም መሀል ላይ ደላላ ናቸው። አለቀ። የራሳቸውን ቢዝነስ ያራምዳሉ። እኛ ለምንድን ነው የሚጠቀሙት? የነሱን ቢዝነስ ለማራመድ። እኛ ደግሞ እነሱን ለምንድን ነው የምንፈልጋቸው? ከነሱ ገንዘብ ለማግኘት። አለቀ። ይሄን ለማለት ያክል ነው። አዲስ ይቅርታ መንፈስ ምናምን የሚባልም ነገር ሰምቻለሁ። መንፈስ እንደዚህ ያያገን ምናምን፣ የእውነት ለኔ መንፈስ ድህነት ነው። ይቅርታ አድርጉልኝ። የምር በቃ ድህነት ነው። ኦኬ። በቃ ከድህነት ለመላቀቅ መንፈስን ዲጂታሊ ማናገር ከቻልክ ለምን ምን አልከኝ? አዲስ አይ መንፈስን ዲጂታሊ ማናገር ከቻልክ ሌላ የምትፈልገውን ቅዱስ የሆነውን ነገር ማናገር መብት ነው ማለት ነው። ቴንክ ዩ። እሱን ከሆነ ማለት መንፈስ በፖፖ በኩል የ666 መንፈስ እያሰራጭ ነው። ሪሊ ማለት በምን አይነት መንገድ? አሁን እኮ ሱሰኛ እንትን ያስብላል። አሁን ሸሪፍ ያነሳው ቅድም በጣም የወደድኩት ነገር አለ። በሆነ ነገር አዲክትር ነኝ የሆነ እንትን አለኝ ምናምን፣ ያንን ራሳችሁ ሄዳችሁ እንትን ማስባል ትችላላችሁ። ኦኬ። ችግሩ ግን የማን ነው? የራሳችሁ ነው እንጂ የአፕሊኬሽኑ አይደለም። አሁን አንድ ነጋዴ ይቅርታ ካላረዘምኩት ሪል ስቴት ካምፓኒ ለምሳሌ ህንፃ ይገነባል። ኦኬ። ለትርፍ ነው የገነባው። ካልተሸጠለት ህንፃ ነው እንጂ ምንም ጥቅም አያገኝም። ስለዚህ ምን ያደርጋል? ስትራቴጂካል በሆነ መንገድ ይሄዳል። ኤጀንት ካስፈለገ ኤጀንት ቀጥሮ በስሮቹ እንዲሸጥለት ያደርጋል። ማስታወቂያ ቲቪ ላይ የተለያዩ ነገሮች ላይ ያስነግራል። ታፔል ላይ ይለጥፋል፣ ፍሌር ይበትናል ምናምን። ይሄን ለምንድን ነው የሚያደርገው? ፕሮዳክቱ እንዲሸጥለት። ሶሻል ሚዲያ ፕላትፎርሞችም ያላቸውን በነገራችን ላይ ኤቭሪ ሶሻል ሚዲያ ፕላትፎርም ላይቭ ስትሪሚንግ አለው። ለምን? ብዙ ገንዘብ ሜክ የሚያደርገው በላይቭ ስትሪሚንግ ስለሆነ። ዋይ? ቢኮዝ አንድ ሰው ይኖራል፣ ተወዳጅ ይሆናል። ስለዚህ ጊፍተር አለ፣ ያንን ኮይን የሚገዛላቸው። ሁሉም ፕላትፎርም ላይ ኮይን አለ። ስለዚህ ኮይናቸውን ያ ጊፍተር የሆነ ሰው ይገዛል፣ ተቀባይ ደግሞ የሆነ ሰው አለ። ስለዚህ ሁለቱን የማገናኘት ስራ ነው የሚሰሩት። ይሄን ፕላትፎርም አልጎሪዝሙ ቼን ሆነና ይሄ ከታለንት ውጪ ኢንሳይዶር ከሚባለው ውጪ ከታለንት ውጪ ኤጀንሲ ሆኖ ቼን ሆነ። ይሄ ደግሞ የአልጎሪዝም አሰራሩ ነው። ኦኬ። ከቲክቶክ በምን ይለያል? በዚህኛው የትኛው ይበልጣል? እንግዲህ እዚህ ላይ ያላችሁ ሰዎች ታውቁታላችሁ። ምክንያቱም እንዲሁም ፌመስ ሆነው ጥቂት ሰዎች ናቸው ኮይኑን እያንቀሳቀሱት ያሉት ቲክቶክ ላይ። እዚህ ጋር እኮ ኤቭሪ ኢንዲቪዥዋል የገባ ሰው በእያንዳንዱ በገባበት እንትን ኮይኑን ያንቀሳቅሳል። አሴ ቢዝነስ እጅግ በጣም አዋጭና ተመራጭ ስትራቴጂ ነው እየተከተለ ያለው ይሄ ፖፕ አፕሊኬሽን ማለት ነው። የኛ አጠቃቀም ችግር ነው እንጂ ምንም የሚጎዳው ነገር የለም። እና ህይወታችሁን ቀይሩ። ኔጌቲቭ ነገሮችን ከምን አንግል ነው ማሰብ እንችላለን? ማገናዘብ ትችላላችሁ። ቼክ አርጉ፣ በወኔ ስሩ። ማንም የደረሰበት ቦታ ትደርሳላችሁ። ኦኬ። ቲክቶክ ላይ እኛም ብቻ ለውጣችሁናል። አሁን ደግሞ የእናንተ ተራ ነው። እያንዳንዳችሁ መለወጥ የምትችሉበት ፕላትፎርም ነው። ለመስራት ሞክሩ። አመሰግናለሁ። መልካም፣ በጣም ሁላችሁንም እናመሰግናለን። ጥያቄዎችን ከታች ለማየት ሞክሬ ነበር፣ ግን አብዛኞቹ ማስታወቂያ ናቸው እና ምናልባት ጥያቄ የተጻፈ ካለ የያዛችሁት ካለ ለሚመለከታቸው ሰዎች በአንዳንድ ደቂቃ እንስጣቸውና ፕሮግራማችን እንድንዘጋ። ማስታወቂያዎች ነው ብዙ ጊዜ ሲለጠፉ የማየውና
ያነበባችሁ ጥያቄ ካለ እንድንሰጠው ጥያቄ አለን የሚሉ አሉ፣ ግን ጥያቄ ተጽፎ ስላልየሆኝ ነው። የያዛችሁ ሰው ካላችሁ ለሚመለከተው ሰው እንድንሰጥላችሁ ወደዚህ አምጡት ከገስቶች ውስጥ። እሺ ሚኪ በዚሁ ላይ ወይ አያይዞ ይመልስላቸው ወይ ደግሞ ከዲጂታል ማርኬቲንግ ጋር የጠየቁት አለ እና ሙሄ እንዲመልስላቸው ወይ ደግሞ ሙሄ እዛ ፕላትፎርም ላይ ማለት እኛ የምንሰራበት ላይ ኦልሞስት ከ90% በላይ ያለው የሙሄ ቼን ነውና እሱ ቢመልሰው የተሻለ ነው። ይሄ ፕላትፎርም ኦፊሻል ነው ወይስ አይደለም? እና መስራቹ ማለት ነው የተመሰረተው ዓመተ ምህረት እና እርግጠኛ የማይቋረጥ ወይም ደግሞ ስካመሮች አይደሉም የሚል ጥያቄ አይቻለውና በውስጥም እንትን እያሉ ስለሆነ እነሱ በተወሰነች ደቂቃ ሙሄ ግልጽ ብታደርግላቸው። ሰላም ነው አለ ቀጥለው። ኦኬ አመሰግናለሁ። በተወሰነ መልኩ ለማብራራት እሞክራለሁ። እኔም ከአንድ ዓመት በፊት ካምፓኒ ፕሮፋይል እንዲሰጠኝ እና ኢትዮጵያኖችን ለማሳመን ይረዳናል በማለት ጥያቄ ጠይቄ ነበረ። ግን እሱን ለመስጠት ፍቃድ የሚችላል የፕላትፎርሙ ፕራይቬሲ ፖሊሲ አይፈቅድም። ስለዚህ ያን መረጃ እኔ ፕራይቬሲ ፖሊሲ ብቻ ነው ሲንጋፖር ካምፓኒ እንደሆነ ነው የማውቀው። ባለቤቱ የታወቀ ባለቤቱ መረጃው የለኝም። ጎግል ላይ ሊኖር ይችላል፣ ግን ኦፊሻል የሆነ ባለቤትነት ግን የለውም። ካምፓኒ እንደሆነ ነው የማውቀው። ስለዚህ ሲንጋፖር ላይ ህጋዊ ካምፓኒ እንደሆነ አውቃለሁ ማለት ነው። ከዛ ውጪ ይቀጥላል ወይ ስካመሮች ነው ወይ አይደለም የሚለው ነገር ላይ እኔ እስካየሁ ድረስ ከኔ ጋር ቢያንስ አሁን ወደ 2 ዓመት ከነሱ ጋር በኦፊሻል ከስተመር ሰርቪስ አባል ሆኜ እየቀጠልኩ ነው እስከዚህ ሰዓት ድረስ። ግን 2 ዓመት ስንናገር እነሱ ለኔ የሰጡኝ መብት ወይ ደግሞ ለኔ የሰጡኝ አካሄድ ባንክ ስር ኮሚኒቲ አለ። ያ ኮሚኒቲ የሚመች ነገር እንዲሆን ምን ማድረግ አለብን? የሚስተካከል ነገር ካለ እናስተካክላለን። ለማለት ድርጅት ማለት ነው። ስለዚህ ሁለተኛ ኮሚኒቲ እያንዳንዱ ዓለም በሄደበት አካባቢ በሄደበት ኔትወርክ ያለበት አካባቢ ይሰራል። ይሄ ፕላትፎርም አንዳንድ ፕላትፎርም ካየን ሎኬሽን ሊሚት ያደርጋል። ስለዚህ እዚህ ፕላትፎርም ላይ ግን ሁሉም አካባቢ እንደዛ አይነት ማህበረሰብ ለመሆን ነው የሚፈልገው ፕላትፎርም። ቀደም ሆብስ ቲክቶክ ያነሳው ነገር አለ። ያመረተው ኮይን አለ። ያ ያመረተው ኮይን እንዲሸጥለት ወይ ደግሞ ስራ ላይ እንዲውልለት ለሁላችንም መብት ሰጥቶናል እንድናንቀሳቀስ ማለት ነው። ይሄ ነገር ለማድረግ ደግሞ እኛ የምንፈልገው ነገር ደግሞ አለ። እኛ እንዲመስል ማለት ነው። የኛ ባህል እንዲያከብር፣ የኛ አካሄድ እንዲያከብር ፕላትፎርም ደግሞ እኛ በጠየቅነው መሰረት ያስተካክላል። ስለዚህ በዚህ መልኩ እኛን የሚፈልግ ከሆነ እኛን የፈለግነው ነገር የሚያደርግልን ከሆነ ፕላትፎርሙ እስካመር ነው ወይ ደግሞ ጥሎን ይሄዳል የሚል ፍራቻ አይኖረንም። ያ ፍራቻ ቢኖር ኖሮ የኢትዮጵያ ንግድ ባንክ ወይ ደግሞ ቴሌብር አያስገባም ነበር። ሁለተኛ ወደ ኢትዮጵያ ቋንቋ እንዲቀይር ጠይቀን ወደ ኢትዮጵያ ቋንቋ እንዲቀይር አድርገናል። ላንጉጅ ሲስተሙ አማርኛ እንዲሆን አድርገናል። አሁን ፎር ዘ ፊውቸር ለቀጣይ ደግሞ ኦሮሞኛና ትግርኛ በጊዜ ሂደት እዚህ ፕላትፎርም ላይ ያለው ኮሚኒቲ እንደየብሔሩ ብዛት እኔ አፋር ነኝ ብያቸዋለሁ። አፋርኛ ማስገባት እችላለሁ፣ ግን ያን ያህል አፋር ተጠቃሚ እስካሁን ገና ነውና ከዛ ይልቅ ሌላ የኢትዮጵያ ኮሚኒቲ ስለሚበዛ እነሱን በሚመች መልኩ በኦሮሞኛ ለማድረግ ጥረት እያደረግን ነው። ፎርዘ ቀጣይ ደግሞ በትግርኛ እንዲሆን ጥረት እያደረግን ነው። ይህ ማለት ፕላትፎርሙ የኛ ነው። ፕላትፎርሙ እኛ የምናገኘው ኮሚሽን ፕላትፎርሙ የሚሰጠን አይደለም። ኢትዮጵያኖችን ከተጠቀሙት ተቀንሶ ነው የሚሰጠን። ኤጀንሲዎች ኢትዮጵያኖች በሚያንቀሳቅሱት ኮይን ትራንዛክሽን በሚያደርጉት ዝሮ ዝሮ የኛ ብር ነው። ከኛ የሚወስደው ታክስ አለ። ያ ታክስ ብቻ ነው የሚጠቀም። ስለዚህ በዚህ መልኩ መታየት አለበት። ጥሎን እንዳይሄድ የኛ ቋንቋ አያስገባም ነበር። እንደዛ ነው እኛ ራስን ነበር እኛ ምክንያቱም እዚህ ጋር አሁን ብዙዎቻችሁ የምታውቁ ይመስለኛል። አሁን ባለኝ መረጃ ከ20 ሰው በላይ
ኦፊሻል ከስተመር ሰርቪስ አባል ነው፣ ኢትዮጵያዊ ማለት ነው። ለቀጣይም በዚህ ሳምንት ወደ 5 ወይም ደግሞ 10 የሚሆኑ እኔ የማውቃቸው ኦፊሻል ከስተመር ሰርቪስ አባል የሚሆኑ ሰዎች አሉ። ኦፊሻል ከስተመር ሰርቪስ ማንበር ማለት የፕላትፎርሙ ተወካይ ሆነው ስለ ፕላትፎርሙ ለኢትዮጵያኖች ሆኑ ለአፍሪካኖች የሚያስረዱ ማለት ነው። በተጨማሪ 3 የሚሆኑ አሲስታንስ አድሚን አሉ። አንድ ሴት አለች፣ 2 ወንዶች አሉ። አሲስታንስ አድሚን አንዱ አዶራ ነው፣ አንዱ ነባ ነው። ከሰውታርም ሪያ የምትባል እህታችን አሲስታንስ አድሚን ነው። እነሱ የፕላትፎርሙ አድሚን እነዚህ መደበኛ አድሚኖችን አጋዥ ሰዎች ናቸው፣ ተቀጥረው ነው የሚሰሩት። ስለዚህ በዚህ መልኩ መታየት አለበት። ወደኛ እየቀረበ ስለሆነ ይሄ እስካምበር ነው ብለን ለማየት እንቸግራለን እና እንደዛ ያን ስጋት አይኖራቸው። ግን አገራችን ላይ ያለው የሶሻል ሚዲያ ፖሊሲ ሞር ቢስተካከል እነዚህ አዲስ ተጨማሪ እዚህ ጋር ትሰጡኛላችሁ። በሶሻል ሚዲያ ላይ ኢትዮጵያ የምትመራበት የህግ ማዕቀፍ ዓለም አቀፍ የሆነ የህግ ማዕቀፍ ስለሌለ ያንን ብቻ ትንሽ ያስፈራናል እንጂ ሌላ ነገር ፕላትፎርሙ ላይ ያለው ነገር በእርግጠኝነት ምንም ችግር የለም። ተመልሷል ቤት ኖርማሊ እኔ ባለኝ መረጃ ሙሄ ላይ ለማከል ነውና የካምፓኒው ሙሄ እንዳለው ሲንጋፖር ውስጥ የተመሰረተ ካምፓኒ ነው። ቪሾው ነው የሚባለው ባለኝ መረጃ። ቪሾው 3 አክሲዮን ማህበር ነው፣ ግን 3 ሰዎች ናቸው ይሄንን ቪሾው የሚባለውን አክሲዮን ማህበር የመሰረቱት። ይሄ ካምፓኒ የጌም እና ሶፍትዌሮችን ነው ሲያመርት የነበረው። በዚህ ስር ግን ሁለቱ የቪሾው እና ፓፖ ላይቭ የሚባሉት አፕሊኬሽኖች እንደሚተዳደሩ አድራሻቸውን ከነቁጥራቸው መረጃው እኛ ጋር አለ፣ ከፈለጋችሁ እንሰጣችኋለን። መሄድ የሚፈልግ ካልሆነ ያው ቤን ያልካወቅን በቂ ነው ማለት ብዙ ነገር መቼም ቤት ነው ምናምን ብለን ላንጠይቅም ስለምንችል በቪሾው ብላችሁ ፈልጉና አዩት፣ በደንብ ታገኛላችሁ መረጃ። እንዲያውም ከአንደኛው በስተቀር የሁለቱ ባለ አክሲዮኖቹ ላይ የተገለጸበትን መረጃ ታገኛላችሁ። ለሚኪ ጥያቄ ብለህ ነበር አቤላ። ከዲጂታል ማርኬቲንግ ጋር ነው፣ ግን መጀመሪያ ላይ እያይዞ መልሶታልና መደጋገም ነው የሚሆነው። መጀመሪያ ላይ የገለጻቸው ስለሆኑ ሪካርዱ ስላለ ከዛ አንድ ላይ ይለቀቃል ብዬ ምናልባት ፕሮግራማችን እያለቀ ከሆነ ወይና ለአንዳንድ መልእክቶችን አስተላልፌ እኔም እንጨርስና አሊም መጥቷል። አሊም አንድ ሁለት ሀሳብ ካለው መጀመሪያ ላይ የነበረው ፕሮግራም ላይ የነበረ ሰው ነው አሊና ሜቢ አዲስ እና ሆፕ ላታውቁት ትችላላችሁ። ከሙሄ ጋር ሙሄ ኦፊሻል ጋር ይሄ ፕላትፎርም ከስር መሰረቱ ሲነሳ አብረው የነበሩ ሰዎች ናቸው። በደረሰኝ መረጃ በማውቀው ልክ እኔ ኦልሞስት እዚህ ፕላትፎርም ላይ ከመጣሁ በኋላ ወደ 3 ወር ይሆናል። እኔና ደሱ የቅርብ አካል የገባ ነው። ከገባም በኋላ ግን ፕላትፎርሙ አሪፍ ሆኖ ስላገኘ ነው። ከዛም በላይ ደግሞ ቤተሰባዊነትን ያገኘንበት ፕላትፎርም ስለሆነ ኦልሞስት እዚህኛው ላይ ቲክታክ መንደር ላይ ከ3 ዓመት በላይ ቆይታ አድርጌያለሁ እኔ ይመስለኛል። በተወሰነ መልኩም ቲክታክን ማውቀዋለሁ። እዛ ጋር ግን ስንሄድ ትልቁን ያገኘንበት የቤተሰብ መጀመሪያ ፕላትፎርሙ የሰጠን ያ ምንድነው ሰው ነው የሰጠን። እኔ ድጋሚ ማላገኛቸውን ሰዎች በጣም ማቹርድ ይሆኑ ኤክስፔክት ማላረጋቸውን ሰዎች ለኔ ሰጡኛል። በጣም ሃምብል ይሆኑ ለሰው የሚያስቡ ኢቨን እንኳን ስቀር ምን ሆነ ነው በዚህ ልክ ለሰው ስሜት ኖራቸው የሚያስቡ ሰዎችን የሰጠኝ ፕላትፎርም ነው እንደኔ። ከምንም በላይ ደግሞ ሻሪፍ ወደዚህ ፕላትፎርም እንደመጣ ያደረገኝ እሱ ነውና ሁሌም ነው የማመሰግነው። በጣም ክብር የሚገባው ሰው ነው። እንደዚህ እንደ ቀልድ እንድታዩት ሳይሆን በጣም የሚገርም ሰው ነው። ሰውን ዲፕ ቀርቦ የሚያወራ ሰው ነው። በእያንዳንዱ ነገር ሰፖርት ሰዎችን ማድረግ የሚወድ ሰው ነውና ስላወኩት በዚህ አጋጣሚ በጣም በእናንተ ስም ላከብረው የምወደው ሰው ነው። ሌላው ከምንም በላይ እንድንረዳው የሚያስፈልገው ቲክታክ መንደር ላይ ያለን ሰዎች ያው ሆፕን ብዙ ጊዜ ሆኖታል እዚህ ፕላትፎርም ላይና ቲክታክ ላይ እዛኛው ላይ ስንሄድ ግን ያገኘነው ነገር ትልቁና ወሳኙ ነገር ለህይወታችን የሚያስፈልጉ ብለን የምናስባቸው ሰዎች እንኳን አግኝተንበታል። መረዳት ያለብን ማለት ነው። ስለዚህ ይሄ ፕሮግራም ሳይደረግ በፊት እንደ አጋጣሚ የተወሰነ ግሩፕ አለንና እኛ ያንን ግሩፕ ላይ ተነጋገር ወቅታዊ ጉዳይ ላይ ለምን አናወራም? ሰሞኑን ቲክታክ ላይ የሚወራ ነገር ደስ አይልም። መንደሩ ደግሞ ይሄ መጥፎ ነው። በነገራችን ላይ የሆነ ኔጌቲቭ ነገር ከተነሳ ብድግ ነው የሚለው። በጣም መጥፎ መንደር ነው ማለት በኔጌቲቭ ሳይድ ማለት ነው። ቲክታክን አውቀዋለሁ እኔ በአግባቡ። ያንን ነገር እየሰፋ ሳይመጣ አትሊስት የሆነ መልስ መመለስ ስላለበት
እዛ ጋር የሆነ ፕሮግራም ይዘጋጅ ተባልና እኔ ቤት ተዘጋጀ። ሸሪፍም ደሱም አሊም አብዛኞቹ ኦፊሻል ላይ ያሉ ሰዎች ተገኝተው ሐሳቦችን ሼር ያደረግን። ፋይናሊ ይሄ ፕሮግራም እንዲደረግ በቃ ሜኑን ሐሳብ አንተ ያዘውና ያለው ነገር ማኔጂንጉን እንሰራለን። እነ መርሻም ነበሩና ያ ሐሳብ ታሰበ። ባጭሩላችሁም ፈልገው ከዚህ በኋላም ገና ከዚህ የተሻለ ስራ መስራት እንችላለን። ምክንያቱም እዛ ጋር ያለ ሰው በጣም እንደተረዳሁት ፖዚቲቭ የሆነ አመለካከት ያለው የሰውን እድገት የሚፈልግ በደንብ እንዳየዋችሁ ማለት ነው። ምክንያቱም አዲስም ከተግባባን በኋላ ያለውን ነገር ጊዜያችሁን ሰውታችሁ በጣም ውድ ጊዜያችሁን ሰውታችሁ ከኛ ጋር ዋትስአፕ ላይም ተወያይተናል ካስታወሳችሁና ከዛም አልፎ ተርፎ ደግሞ እዚህ ጋር ፕሮግራም ላይ መገኘት የቻላችሁት ሰዎችን አክብራችሁ ገብቷችኋል። ስለዚህ እዚህ ጋር ያለውን ነገር ደግሞ ጥርት ማድረግ ስለሚያስፈልግ በማይሆን ኢንፎርሜሽን የማይሆን ሮንግ የሆነ ነገር የተናገሩ ሰዎች አሉ ሚዲያ ላይ። ኔክስት እነሱን ሰዎችን ማቅረብ የሚቻልበት ወይ ቢኖርና እነሱንም ለማቅረብ የምንችለውን ነገር ሳክሪፋይስ ማድረግ ካለብን ብናረግ ያንን ሐሳብም ይዘነው እዛኛው መንደር ላይ በደንብ እናወራበታለን። ምክንያቱም ሰው ባልገባው ነገር ላይ ሲያወራ መስመር ይስታልና መስመር ያለፉ ሰዎች አሉ በሃይማኖት ጉዳይ ላይም በማይሆኑ ወይም ላይ ያወሩ ሰዎች ማለት ነው። ሶ እነዛ ሰዎች ይቅርታ ማለትም ስላለባቸው ምክንያቱም ያለውን ነገር እኛ ስላመንበት ነው። ውሸታም ሰው ነው የሚደበቀው እውነትን ስለያዝን ነው። ከዛኛው መተን እዚህ ጋር ማውራት ያያዝን መተውም ሰዎች ኢንፎርሜሽን እንዲወስዱ ያደረግ ነው ማለት ነው። ስለዚህ ነገ ከነገ ወዲያም ይሄንን ነገር እንደምንቀጥልበት ምክንያቱም ብዙ ታዳሚ ስላለ ኢንፎርሜሽኑን እንዲሰማው ስለምፈልግ ነው። ከዚህ በላይም ፈርዘር መሄድ ካለብን እንደምንሄድና ልክ ያልሆነ ሐሳብ ስላነሱ ያንንኛውን ሐሳብ ከምን አንግል እንዳነሱትና እውነታው ምኑ ጋር እንደሆነ ማወቅ ስላለባቸው ኔክስት ከዚህም በላይ ፕሮግራም እንደምናዘጋጅ ይቅርታ ማለት ካለባቸው ግን ይቅርታ ብለው ወደ ነበረበት ሁሉም ነገር እንደሚመለስ እዚህ ያለውም ሰው ይቅርታን የሚቀበል ሰው ስለሆነ ምናልባት እያዳመጡን ከሆነም ወይም ደግሞ ስክሪን ሪከርዱን ስለሚደርሳቸው ይቅርታ ማለት ትልቅ ነገር ነው። ይቅርታ በሉና ወደ ነበረበት ሁሉም ነገር ይመለሳል። ሌላው ወሳኙ ነገር እዛ ፕላትፎርም ላይ መታችሁ መስራት የምትፈልጉ ማንኛውም ሰዎች ስራ አጥ የሆናችሁ ምንም ስራ ያላችሁ ህይወትን የሚቀይር አብሮነትን የሚያሰፋ ባጭሩ ትንሿን ኢትዮጵያ ልናይበት የምንችል ማለትም የድሮዋን ኢትዮጵያ መተሳሰብ፣ መከባበር አለሁልሽ የምንባባልበት ፕላትፎርም ስለሆነ ጊዜያችሁን ዌስት የምታደርጉበት በማንኛውም ነገር አሁኑ ቆም ብላችሁ አስባችሁ በጣም ብዙ የሚገራርሙ ኤጀንቶች አሉ እዛ ላይ እናንተን ሰፖርት የሚያደርጉ። ስለዚህ ከዛ አንግል ተረዱትና አሁንም የማይሆን ወይ ላይ ስለሆነ ያላችሁ በማይሆን ኢንፎርሜሽን ራሳችሁን ጋይድ አድርጉና መተን አብረን ብንሰራ የተሻለ ነው የሚለውን መልእክት ለማስተላለፍ ነው። ሁላችሁም ጥሪያችንን አክብራችሁ ስለመጣችሁ እግዚአብሔር አክብርልኝ። በእኔ ስም በጣም ነው የማመሰግነው የማከብራችሁ። ቴንክ ዩ። ሁላችሁንም በጣም ነው የምናመሰግነው። አሊ እናንተ ከምትሉት የተለየ ነገር የሚለን ነገር ነው ማለትም ይሄም ስለነበረ ሸረፈዲንም ደሳለኝም አይ ቲንክ ላይቭ ላይ የነበረውን ነገር በደንብ ስላወሩ የተለየ ነገር አዲስ መርሳ ምናልባት አሁን ለማንተን ለማለት ትልቅ ጥረት ያደረገ ሰው ነውና ይሰማል። መርሻን ኔትወርክ እያስቸገረ ካልሆነ የሆነ ነገር ቢል ከሆነ አንድ ሰው እንትን ይበልና መርሻ ለማስገባት ሞክር ደስ ይለኛል። መርሻ እሺ፣ ቦታ ልልቀቅላችሁ ይገባ ሁላችሁም በዚህ አጋጣሚ ስላወጣችሁ ደስ ብሎኛል። አይ ሆፕ የሆነ ተጽዕኖ ይፈጠራል የሚል እምነት አለኝ። ከዚህ በኋላ ስላወቃችሁ ደስ ብሎኛል። እዛ ጋር በደንብ እንሰራለን፣ ትልቅ ንቅናቄ እንፈጥራለን። ያወሩትም በእርግጠኝነት የሚያፍሩበት ቀን ነው ብዬ አስባለሁ። ዛሬ መሞገት የሚችል ካለ ደግሞ በማስረጃ መነጋገር የሚችል ካለ አቤላ እንዳለው ወንበሩ ክፍት ነው። ኦኬ፣ እነሱ የሚፈልጉት እንደኛ አይነቱን ሰው ሳይሆን ለጥቅማቸው ሲሉ ቪዲዮአቸው እንዲታይላቸው ሲሉ ኔጌቲቭ የሆነ ነገር ነው። ኢቭን የሚያወሩት ሰዎች አይደሉም ትክክለኛውን ወሬ የሚያወሩት እነሱ ያወሩላቸው ነው ወደሚፈልጉት ነገር የሚያመጧቸው። እንደዚህ ነው አይደለ ነው እንጂ የሚሏቸው የነሱንም ሐሳብ አይደለም የሚሰሙትና ማውራት የሚፈልግ ማንኛውም ሰው ካለ መጥቶ መነጋገር ይችላል። እዚህ ካሉት ውስጥ አንድ ሰው አናግሩ ቢባሉ አያናግሩምና በዚህ አንግል ነው ስላገኛችሁ በጣም ደስ ብሎኛል። ቴንክ ዩ ሶ ማች ሁላችሁ። እሺ፣ ሰጋለው ከጀልና
ሰላም ብያለሁ ሁላችሁም። ደስ ብሎኛል። አፍቼ ነበረ ሰሞኑን እና ደስ የሚል ስብስብ ነው። ታውቃላችሁ እንደዚህ የሶሻል ሚዲያ አቅም ያላችሁ ሰዎች እንደዚህ መሰብሰባችሁ በጣም አሪፍ ነው። በተለይ ደሱ ቴንክ ዩ። ያው ምንም አብዛኛውን ነገር ሙሄ ካለ በፊት ከነበሩት ምንም አንድ ላይ የኔን ሀሳብ ይገልጻል ብዬ ስለማስብ እንትን አለንም። ግን አንድ ትንሽ የሚያደነጋግሩ ነገራቶች የሆነ ከፕላትፎርሙ እየወጡ ያሉ ሰዎች ምናምን አሉ እየተባለ ብዙ የሚወሩ ነገራቶች አሉ። ለእኔ የሚነገረኝ መሰላችሁ እዛ ፕላትፎርም ላይ የሚሰሩት ብራንድ የሆኑ ሰዎች ብቻ ናቸው። በእውነት ነገሮችን ማገናዘብ የሚችሉ ምናምኖች ናቸው ብዛት እዛ ፕላትፎርም ላይ ማለት ነው። ከቢዝነሱ ባሻገር ማለት ነው ያ ፕላትፎርም እኔን የጠቀመኝ አንድ የሆነ አእምሮዬን ሰፋ አድርጎታል። ከግራም ከቀኝም ማለት ነው የሆነ ነገር እያሰብኩ የምሰማውን ነገርም እንዳስብ ምናምን ብዙ ጊዜ ማለት ነው ጭፍን ከመሆን ራሱ የተሻለ የሚያደርገው እዛ ፕላትፎርም ላይ ፖፕ ላይቭ ላይ የገቡ ሰዎች ናቸው። እዚሁ ቲክታክ ላይ ራሱ በሚዘዋወሩ ሰሞኑን እኚህ ነገራቶች እዛ ፕላትፎርም ላይ ለመናገር አይደለም ማለት ነው እዛ ፕላትፎርም ላይ የሚሰሩ አንድ ቲክታከር እዚህ ጉዳይ ውስጥ ሲገባ ምናምን ራሱ ላይ ከገባ ሚዛናዊ ምናምን ነው የሚያደርገው እና ያ ፕላትፎርም ላይ የሚሰሩት ብራንድ የሆኑ ሰዎች ናቸው። የሚሳካላቸው የተመረጡ ሰዎች ናቸው። ስለዚህ ከጭፍንነት ራሱ ሊያወጣ ይችላል ከጥቅሙ አኳያ ማለት ነው። በዛ አኳያ ገና ስራ ለውም ብዙ ነገር መስራት ይጠበቅብናል። ቅድም ይሄ ብዙ ነገር ገልጾታል። እየተሰሩ ያሉትን ነገራቶች አሉ። በህጋዊ በኩልም የተባሉ እየተሰሩ ያሉ ነገራቶች አሉ እና በዛ ሁኔታ ነውና ብዙ ነገር አሁን መናገር አልችልም። በፊትም ስላልነበርኩ ማለት ነው ስለምን ስታወሩ እንደነበረ ድንገት ነው የመጣሁት። በጣም ደስ ብሎኝ ቀንቼ ነው ዶብ የገባሁትና ፕሮግራሙን ስላዘጋጃችሁ ቴንኪው። በሚቀጥለው እንደዚህ አይነት ነገራቶች መዘጋጀት አለባችሁ እና ሌላ በጣም እናመሰግናለን። ቴንኪው በጣም አንድ ከተመልካች የመጣ ጥያቄ አለ። ምናልባት እነሙ ከሰራችሁበት ከአሊ ጋር ከዚህ በፊት ተነጋግረንበት ነበረ። ለእኛ ሀገር የሚከፈለው 10,000 እንደ ሌሎቹ ከፍ ለምን አይልም ለጀማሪዎች የሚል ጥያቄ እየጠየቁ ነው። ይህ 800 ኤክስቼንጅ ይጠይቃል። እሱን እንደ ሙሄ ሞር ተነጋግራችሁበት ማስተካከያ እንዲያደርጉላቸው ብጠይቁላቸው ጥያቄ ስለመጣ ነው እሱን ሙሄ የያዘው። መርሻ ይታለ መርሻ አጠቃላይ ያወቁና ብዙ ተለቀማት ስላችሁ ብዙ ነገር አውርተናል ብዬ ነው። ከአዲስ ይሰማል። የአሁኑ ጥያቄ ነው ወይስ በቃ እነ ሙሄ የያዙ ችግር የለውም። ውስጥ ነው ባይበት መርሻ ወጣ መርሻ ይታላል መሰለኝ አለ። ስለዚህ እናጠቃለን። አዎ እናጠቃለን። ግን አንድ እዚህ ጋር ሊኖሩ ስለሚችሉ እንግዲህ ሌላ ቀን ትደግሙታላችሁ። እንደዚህ ያሉ ፕሮግራሞችን አዲስዬ እኔ አማኝ ነኝ። እሺ በጣም አማኝ ነው። እኔ እዚህ በህዝብ ፊት እንደዚህ ሙሄ ኦፊሻል ፊት መናገር የምፈልገው ነገር ስለሆነ ነው። በሁላችሁ በትልቅ በተከበራችሁ ሰዎች ውስጥ እኔ የገንዘብ ችግር ኑሮብኝ አይደለም የገባው። እግዚአብሔር ይመስገን። ምንም ጆሲ ያውቃል። ጆሲ ነው እኔን ያመጣኝ ማለት ነው ወደዚህ ፕላትፎርም ጥግ ድረስ ነው ይህን ፕላትፎርም አጥንቼ የመጣሁት። ለምን አሻችኋለሁ? ከ2 ሳምንት በላይ ፕላትፎርሙ አጥንቻለሁ። ውጭ ሀገር ያሉ በዚህ ዲጂታል ውስጥ ያሉ ጓደኞች አሉኝ። ጣሊያንም እንግሊዝም ያሉ ጓደኞች አሉኝ። አስጠንቼ ነው የገባሁት። ትክክለኛ ፕላትፎርም እንደሆነ መረጃው ደርሶኛል። ኢቨን ጣሊያን ያለው ጓደኛዬ ስለ ፕላትፎርሙ እንትን ሲል እየከፈልን ነው የምንጠቀመው ብሎኛል። ጥናት አድርግልኝ ብዬው እየከፈልን ነው ይሄን ፕላትፎርም ዳውንሎድ እናደርገው ክፍያ ይጠይቃል አለኝ እና 100% ጋራንቲ የሆነ ፕላትፎርም ነው ብሎኝ ነው የመጣሁት እና እዚህ ፕላትፎርም ላይ ሌላ ችግር ቢኖር ኖሮ ቀደም የምወጣው ሰው ነኝ። እሺ እኔ ፍጹም አማኝ ነኝ። የእውነቴን ነው የምናገረው። ኦርቶዶክስ እምነት ተከታይ ነኝ። ፍጹም አማኝ ነኝ። የፈለገ ነገር ይቀበል። ገብቷችኋል አይደል? አንዳች ቅንጣት ያክል ምንም አይነት ችግር የሌለበት ፕላትፎርም ስለሆነ ነው። እኔ እኮ
የሶሻል ሚዲያ ኢንፍሉዌንሰር ነኝ አይደል? 2 ሚሊዮን በላይ ህዝብ አይቶታል። ይሄን ቪዲዮ ዝም ብዬ ይዤ መውጣት ሰው አይደለም። የግል ነገሬን አንድም ቀን ፖስት አድርጌ አላውቅም። ገብታችኋል? ይሄን ፕላትፎርም ግን ፖስት ያደረኩት 100% ስላመንኩት ብቻ ነው። ያን እንድታውቁልኝ እፈልጋለሁ። እኔ ለምን ለ2 ሚሊዮን ህዝብ የማይሆን ተስፋ ለምን እሰጣለሁኝ? እኔ ገብታችኋል አይደለ? ህዝቡ ተጠቅሞ እኔ እንደምጠቀም ስለገባ የገንዘብ አመጣጡ ገንዘብ መምጣቱ ብቻ በቂ አይደለም። ሀው የሚባለው ነገር ወሳኝ ነገር ነው። ባይዘይ ገብታችኋል አይደል? በብዙ መንገድ ገንዘብ ይገኛል። ግን ይሄ ገንዘብ የሚመጣው ሰዎች ሰርቶ እንደሚመጡ ገብቶኛል፣ ከምንም በላይ ማለት ነው። ስለዚህ ሁላችሁም እንድታውቁት የምፈልገው ነገር ሁላችንም እዚህ ጋር ያለን ሰዎች አማኞች ነን፣ በየእምነታችን አማኝ ሰዎች ነን። እሺ እዛ ያለው ነገር ፍጹም ፒውር የሆነ ነገር ስላለ ብቻ ነው እኔ ይሄን በድፍረት ፖስት ላደርገው ከ2 ሚሊዮን ህዝብ በላይ እንዲደርሰው ያደረኩት በዛ ማካኝነት ነውና ይሄን ጀስት ምስክርነት ለመስጠት ነው። አዲስዬ እግዚአብሔር ያክብርልኝ ወንድም።